አንቺ ለባለቤትሽ ስሜት ተጨነቂ፣ ባለቤትሽ ደግሞ ላንቺ ስሜት ይጨነቅ። አንተ ለሚስት ስሜት ተጨነቅ፣ ሚስት ደግሞ ላንተ ስሜት ተጨነቅ። አንተ ሚስትን ተንከባከባት፣ ሚስት ደግሞ አንተን ተንከባከብ። አንቺ ባለቤትሽን ተንከባከቢ፣ ባለቤትሽ ደግሞ አንቺን ይንከባከብ። አንተ ለባለቤት ጊዜ ስጣት፣ እሷ ደግሞ ላንተ ጊዜ ትስጥ። አንተ ለሚስት ትኩረት ስጣት፣ ሚስት ደግሞ ላንተ ትኩረት ትስጥ። አንዳችሁ ለአንዳችሁ ስጡ፣ አንዳችሁ ለአንዳችሁ ስጡ። ያን ጊዜ ቤታችሁ የሰላም ቤት፣ ቤታችሁ የደስታ ቤት፣ ቤታችሁ የበረከት ቤት፣ ቤታችሁ የፍቅር ቤት ይሆናል። ሰላም የሆነ ትዳር መገንባት ከፈለጋችሁ አንቺ ለሱ የሚገባውን ለሱ ስጪ፣ አንተ ለሷ የሚገባውን ደግሞ ለሷ ስጥ። ያን ጊዜ ትዳርህን ሰላም፣ ቤትህን ሰላም ታደርጋለህ። ለሷ የሚገባውን ለሷ ማትሰጥ ከሆነ፣ ለሱ የሚገባውን ለሱ ማትሰጪ ከሆነ መቼም ቢሆን ጭቅጭቅ ከቤታችሁ አይጠፋም። ጭቅጭቅን ከቤታችሁ ማጥፋት ከፈለጋችሁ ለሷ የሚገባውን ለሷ ስጥ፣ ለሱ የሚገባውን ለሱ ስጪ። እሷ ስላልሰጠችኝ ያልሰጧት እሱ እንደዛ ብሎ ነገር የለም። አንተ ማድረግ የሚገባህን በትክክል አድርግ። ከዛ በኋላ ሳትወድ በግዷ ታደርጋለህ፣ ሳይወድ በግዱ ያደርጋልና ሰላም ያለው ደስታ ያለው ፍቅር ያለው በረከት ያለውበት ቤት መገንባት የምትፈልጉ ከሆነ መልህቅን ምርጫችሁ አድርጉ። 09774050 ላይ ደውሉ።